ደጋግሜ አይኔን እያሸው ተመለከትኩ። ራሱ አጎቴ ነው። አጎቴ ከወገቡ በታች እንስሳ፣ ከዛ ደግሞ ግንባሩ ላይ ቀንድ ነገርም አለበት። ሰይጣን ሆኖ መጣብኝ። በጣም ደንግጬ ልጮህ ስል አፌን የሆነ ነገር አፈነኝ። በጣም አስደንጋጭ ታሪክ። እውነት ሀገራችን እንደዚህ አይነት ሰው ይኖራል ብዬ ገምቼ የማላውቀው ታሪክ በውስጥ መስመር ደርሶኛል። ባለ ታሪካችን በጣም አስደንጋጭ ታሪኳን ልትነግረን ልካልኛለች። ሰላም፣ እንዴት ናችሁ? እኔ ስሜ ሰላም እባላለሁ። እንግዲህ በቲክቶክ አካውንቴ ብዙዎቻችሁ ልታውቁኝ ትችላላችሁ። አጫጭር ታሪኮችን በመስራት እታወቃለሁ። ነገር ግን በዛ በአጭር ታሪክ ብቻ ብዙ ታሪኮችን ማቅረብ ስላልቻልን በዚህ በዩቲዩብ ሙሉን ታሪካችሁንና ብዙዎቹ እንዲማሩበት ብለን ሰፋ አድርገን በዚህ በዩቲዩብ ቻናል መተናል። ቻናላችንን ሰብስክራይብ በማድረግ አብሮነታችሁን ግለጹልን። ቀጥታ ወደ ታሪኩ እገባለሁ። እንግዲህ አንዷ ባለ ታሪካችን ፊልም የሚመስለውን ታሪኬን ላካፍላችሁ ትለናለች። አንዷ እህታችን አሁን የምኖረው አዲስ አበባ ነው። ምንም እንኳን የገጠር ልጅ ብሆንም ገና የ16 ዓመት ልጅ እያለሁ ቤተሰቦቼን በህመም ያጣሁት። ምክንያቱ ባልታወቀ ምክንያት ቤተሰቦቼን አጥቻለሁ። ከዛ ቀን ጀምሮ የህይወትን ውጣ ውረድ ያየሁት ቤተሰቦቼ ከሞቱ በኋላ ነው። ከአጎቴ ጋር እንድኖር አባቴ አደራ ብሎት ሞተው። አጎቴ ምንም እንኳን ጥሩ ሰው ቢሆንም ከጊዜ በኋላ የማላውቀው ሰው ሆነ። እነሱ መውለድም አይችሉም። ባለቤቱ በጣም ጥሩ መልካም ሴት ነበረች። ሲከፋኝም ስደሰትም የማማክራት እሷን ነበር። አንድ የተረገመ ቀን ግን ህይወቴን ሊያጨልም አጎቴ ሰይጣን ሆኖ ወደ እኔ መጣ። ሌሊት ነበር እና ያየሁትን ማመን አልቻልኩም። አሁን ድረስ በህልሜ እየመጣ ያቃዥኛል። ደጋግሜ አይኔን እያሸው ተመለከትኩ። እራሱ አጎቴ ነው። ልቤ ትርክክ ያለ። አጎቴ ከወገቡ በታች እንስሳ፣ ከዛ ደግሞ ቀንድ ነገርም ግንባሩ ላይ አለበት። ሰይጣን ሆኖ መጣብኝ። በስመ አብ። በጣም ደንግጬ ልጮህ ስል አፌን የሆነ ነገር አፈነኝ። ከዛ አጎቴ እንዲህ እያለኝ ነበር፣ ጮክ ብሎ እየሳቀ የቤተሰቦች እጣ እንዲደርስሽ ትፈልጋለሽ እያለ እየደጋገመ ይሄን ቃል ይጠራል። ይስቃል፣ ያጓራል። ብቻ በጣም አስፈሪ ሰዓት ነበር ያሳለፍኩት። የምትፈልጊ ከሆነ አሁን እኔ የምወስድሽ ቦታ አለ፣ እዛ እንሄዳለን አለኝ። እኔም በውስጤ በስመ አብ አባታችን ነው እያላልኩት የታቦት ስም የለም። በጣም ደንግጬ ነበር። ወዲያው ወደ እኔ መጠጋት ጀመረ። ያሌ ሌለ አቅሜን ተጠቅሜ የአጎቴ ሚስት ጮክ ብዬ ጠራኋት፣ ደጋግሜ ጠራኋት። አጎቴም የእጅ አምባር እናቴ ታረገው የነበረው የእጅ አምባር ሰጠኝና ይሄን አድርገሽ ተከተይኝ፣ ከዛ ማሳይሽ ነገር አለ አለኝ። እሱን የእጅ አምባር እያየሁት እራሱ የእጅ አምባር የእናቴ ነው ብዬ ቀና ስል አክስቴ አጠገቤ ሆና ምን ሆነሽ ነው? ምን ተፈጠረ? እያለች እየጠየቀችኝ ያገኘኋት። በስመ አብ ከውን ያልኩት። ደጋግማ ጠየቀችኝ። ህልም ነው ቅዠት ነው ምንድን ነው ስትለኝ በህልሜ እንዳልሆነ እርግጠኛ ነኝ ብዬ ለእሷ ምን ልበላት ግራ ተጋብቼ ዝም ብዬ እያየኋት ነበር። እሷም አስፈሪ ህልም አይተሽ ይሆናል ስትለኝ ደስ አለኝ። ህልም እንደሆነ ለራሴ ነገርኩትና ህልም ነው ቅዠት ነው ብዬ ራሴን እየተጠራጠርኩ እያለ እጄ ላይ የእጅ አምባሩን አገኘሁት። ስለዚህ ቅዠት አልነበረም። በጣም ደነገጥኩኝ። አብሬሽ እተኛለሁ ብላ ከጎኔ ተኛች። ምንም ሳላወራ በድንጋጤ ፍዝዝ እንዳልኩ አይኔ ጣራጣራውን እያየ አይነጋ የለም ነጋ። በነጋታው አጎቴን ሳየው ድንግጥ አልኩኝ። ምንም እንዳልተፈጠረ ዞር እያለ እያየኝ ምን ነው አሞሻል እንዴ? ፊትሽ ልክ አይደለም እያለ ያሻሸኝ ጀመር። ግራ ገባኝ። ራሴንም ተጠራጠርኩ። ህልም ነው ብዬ ልደመድምልና በእጅ ያለውን የእናቴን አምባር ሳይ ደግሞ የእውነት እንደሆነ እርግጠኛ ሆንኩ። የዛኑ ቀን ከዚህ መሄድ እንዳለብኝና ከዚህ ጭንቀት መገላገል እንዳለብኝ ለራሴ ያሳመንኩት። የዛን ቀን እንደዛው ተኝቼ ዋልኩ። ውስጤ ድንጋጤ አልለቀቀኝም። ማታ ለመተኛት ፈልጌ ፈራሁ። ይመጣብኝ ይሆን እያልኩ በፍርሃት ለመተኛት ሞከርኩ። ነገር ግን ሳይመጣ ቀረ። አጠራጠረኝ። የራሴ ቅዠት ነው ብዬ ደመደምኩ። ከዛን ግን አንድ ቀን
የአዲስ ዓመት ዋዜማ ነበር። የማልጠብቀው ነገር ተፈጠረ።